ውድና የተከበራችሁ የሀይሚ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላምታ ይድረሳችሁ። እንዲሁም ክርስቲያን እህትና ወንድሞቼ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሰን እንላለን። ዛሬ እንግዲህ ትንሽ አጭር ያለች ቪዲዮ በዓልን በስደት በመዳን ቤት እንዴት እንዳሳለፍኩት አሳያቸዋለሁ። አይናቅም ምንም ነገር ቢሆን ማለት ነው። ብቻ ስላደረሰን ብቻ እግዚአብሔር ይመስገን ብለን መቀበል ስላደረሰን እግዚአብሔር ይመስገን ማለት አለብን ብዬ ስለማምን ትንሽዬ ለራሴ የምትሆን ዳቦ ጋግሬ ነው ያሳለፍኩት። እግዚአብሔር ይመስገን። ይሄንም የማያዩ ይችን ቀንም ያላዩ በሰላምም ያላሳለፉ ብዙዎች አሉና እግዚአብሔር ይመስገን። እኔ በጣም ደስ ብሎኛል። በጣም ደስተኛ ነኝ። ምንም ያክል ከቤተሰብ ርቄ ብዙ ዓመታትን በዓልን ባሳልፍም ግን እውነት ደስተኛ ነኝ። ብቻ እግዚአብሔር ይመስገን። እንግዲህ ትንሽ ዳቦ አብኩቻለሁ። በመጥበሻ ነው መጋግረው፣ ምክንያቱም በጣም ትንሽ ነች። ፎሮን ውስጥ አልከተትኩም። እንግዲህ እንደምታዩት ትንሽዬ ዘይቱን አድርጌያለሁ። ያው እንዳይዝብኝ ነው እንጂ ሌላ ምንም አይደለም። እንደዛ አድርጌ ከጨረስኩ በኋላ አያችኋት እንግዲህ እንደ ሀገራችን ሙልሙል እንደዛ በቅድሴ ነበር፣ ግን ያው እንደ ቂጣ ነው የተፈጠርኩት። ግን በጣም ነበር የሚጥመው። እውነት በጣም ጠፍቶኝ ነበር የበላሁት። አያችሁ እንግዲህ እንደምትወዱት ተስፋ አደርጋለሁ። አሁን እንደዚህ ከደን ማድረግ አለብን። አብረን እንገልብጥ። አያችሁት እንዴት እንደሚያምር። ከመልኩ በላይ ደግሞ ጣዕሙ ልነግራችሁ አልችልም። እየጋገራችሁ ብሎ የመዳም ቅመሞች ያው ዳቦ ከቡዝ ምናምን ከሌለ እንደዚህ እያጋገራችሁ መብላት አለባችሁ። እና በመሀል ደግሞ የመዳምን መላጋ እንግዲህ እንደዚህ አንክቸዋለሁ። እንግዲህ ምን ትሆኛላችሁ በበዓሉ እንደዚህ ስሰብር። ያው ብቻ ገና አልተነገረችም። ነግሬያት ምን እንደምትል ደግሞ አሳውቃችኋለሁ፣ ካሳሰባችሁ ደህንነቴ ለማለት ያክል ነው። እንግዲህ እንደዚህ ጨርሻለሁ። ቆንጆ አድርጌ ጋግሬያለሁ። የኔ ባለሙያ ሀይሚዬ እንግዲህ እንደዚህ አድርጌ ዳቦዬን እንደዚህ በቃ በዓልን ዋናው ነገር የውስጥ ሰላም ነው በሚለው እንደዚህ አሳልፌያለሁኝ። እና ላይክ ሰብስክራይብ ማድረጋችሁን አትርሱ፣ አበረታቱኝ። በእኔ ቤት በዓልን ይህንን ይመስል ነበር። ባይ